ኦርቶዶክስ መሆን ሁሌም ከጽንፍ ያድናል። ኢትዮጵያ የእመቤታችን አስራት ሀገር ናት ይባላል። ይሄን አምናለሁ። ባይዘው ኢትዮጵያና ክርስትና ያላቸው መስተጋብር እንዲሁ ዝም ብለን የምናልፈው አይደለም። በታሪክ ራሱ ሳልቬሽን እንደ ሀገር አይደለም የሚሰጠው። ለምሳሌ መዳን ለኢትዮጵያ ሰዎች ተብሎ አይሰጥም። ወይም እስራኤላውያን ብቻ አይደለም የዳኑት። የሀገሪቱም ስሪት ወይም ኢትዮጵያ የተሰራችባቸው ፒላሮች ክርስትናን ቤዝ ያደረጉ ናቸው ብዬ አስባለሁ። ደጋግሜ እንደምለው ኦርቶዶክስ መሆን ሁሌም ከጽንፍ ያድናል። እዛኛውም ጽንፍ እንዳትሆን ያደርጋል። በተዋህዶ ስለሆነ የምናምነው ሁለቱን አዋህደህ ግን በተአቅቦ ደግሞ አለው ያለ መጠፋፋት። ጭፍልቅ አይደራረግም እርስ በርሱና ኢትዮጵያ ስፔሻሊ አሁን በዚህ ባለንበት ዘመን ብዙ ህዝቦች ያሉባት አይ ቲንክ ዘ ሰከንድ አፍሪካ ውስጥ ትልቅ የህዝብ ቁጥር ያለበት ሀገር ነን። በጣም ብዙ ሃይማኖቶች፣ ብሔረሰቦች ያለበት ሀገር ነው እና እነዛ ሁላ ህዝቦች፣ ሃይማኖቶች ኢኳሊ ሁሉም እኩል ተከብረው እኩል ፕሪቪሌጅ ተሰጥቷቸው የሚኖሩበት ሀገር ነው። ይሄ ህገ መንግስታችን ላይ ያለ ኦር ይሄ ኮመን የምንለው የሚያግባባን እውነት የለም። እሱ ይሄ ነው። ኢንዲቪጁዋሊ ደግሞ ሁላችንም የራሳችን አንደርስታንዲንግ አለን። ሙስሊሙም እንደ ሙስሊም የሚረዳው ኢትዮጵያን የሚያይበት አንግል አለው። ምናልባት ነብዩን መልእክተኞች የተቀበለ ብሎ አንደርስታንድ ሊያደርግ ይችላል። ሌላውም በራሱ መንገድ እንደዛው። እኔ ደግሞ እንደ አንድ ኦርቶዶክስ ኢትዮጵያ ከክርስትና ወይም ስፔሻሊ ከኦርቶዶክስ ክርስትና ጋር ያላት ህብረት መነጣጣል ይችላል ለማለት ይከብደኛል። ለምን ኢትዮጵያ የእመቤታችን አስራት ሀገር ናት ይባላል። ይሄን አምናለሁ። ባይዘው አሁን እንደዚህ ስንል ኤክስትሪም መስሎ ሰው አለ። ግን አንዳንድ እንትኖች ልንገርህ፣ አንዳንድ ኤቪደንስም ባይሆን አትሊስት እንደው ተቀራራቢ። አሁን ግሪክ ውስጥ ማጆሪቲ ኦርቶዶክስ ነው። ግሪክ ውስጥ አንድ ማውንት አቶስ የሚባል ገዳም አለ እና አቶስ ውስጥ ያሉ አባቶች ምን ይላሉ? አቶስ የእመቤታችን አስራት ቦታዋ ናት። ከግሪክ ውስጥ ተለይታ ለእመቤታችን የተሰጠች ቦታ ናት እና እነሱ እንደሚሉት እመቤታችን ጌታን ለምነዋለች አቶስን እንዲሰጣት በቃል ኪዳን ማለት ነው። ለምነዋለች ሁላ ብለው ያምናሉ። ኢትዮጵያ ውስጥ ብቻ ያለ ነገር አይደለም እንደዚህ የቃል ኪዳን ምድርነት ምናምን። ሁለተኛ ኢትዮጵያና ክርስትና ያላቸው መስተጋብር እንዲሁ ዝም ብለን የምናልፈው አይደለም። በታሪክ ራሱ ብናየው ለምሳሌ የመጀመሪያዎቹ ክርስቲያኖች እንግዲህ ሐዋርያት እንላቸው ጋር የመጀመሪያዎቹ ኢንካውንተር ከነበራቸው ሀገራት በእንትን ደረጃ ሳይሆን በዝም ብሎ ኢንዲቪጁዋል ደረጃ ሳይሆን በሊደርሺፕ ደረጃ ካሉ ሰዎች አንጻር ሄደን ስናይ ኢትዮጵያውያን ናቸው። የመጀመሪያው ክርስቲያን ሀገር ባይዘው እንትን ናት። በኔሽን ደረጃ አርሜኒያ ናት። ከአርሜኒያ ቀጥሎ ኢትዮጵያ ናት። ሮም ክርስትናን ሳትቀበል ነው ማወራይ። ሮማን ኤምፓየር አዛን ኤምፓየር እንደ ሀገር እንደ ኤምፓየር ክርስቲያን ነኝ ብሎ ሳያውጅ በፊት በመንግስት ደረጃ በህዝብ ደረጃ የክርስቲያን መንግስት፣ የክርስቲያን ሀገር፣ የክርስቲያን ደሴት አሁን የምንላቸው የምንጠቀማቸውን ቃላት ወይም ሀሳብ ኢንተርቴን ያደረገችው ሀገር ኢትዮጵያ ናት። ግን ከአርሜኒያም በላይ ደግሞ ክሌም እናደርጋለን። ለምን አርሜኒያ የአይሁድን ስርዓት አልተቀበለችም፣ አታውቅም። ኢትዮጵያ ከዛም በፊት ነበረች። እንደውም ለብዙ ነገሮች መከራከሪያ መሆን የሚችል መጽሐፍ ቅዱስ ላይ ብዙ ጥቅሶች አሉ። ለምሳሌ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚል ሀሳብ አለ አይደለ? ግብጽ አትዘረጋም ነው ወይ? እንትን ሊቢያ ደከማት ነው? ገባ? ኢትዮጵያን ስፔሲፊካሊ የሚያነሳበት ሪዝኑ ምንድን ነው? ይህን ስል ሳልቬሽን እንደ ሀገር አይደለም የሚሰጠው። ለምሳሌ መዳን ለኢትዮጵያ ሰዎች ተብሎ አይሰጥም። ወይም እስራኤላውያን ብቻ አይደለም የዳኑት። መዳን እግዚአብሔር ለሁሉም ሰው የሰጠው ስጦታ ነው። ግን ይሄ እግዚአብሔር ሀገርን ይመርጣል። እስራኤል ተመርጣለች። ለምሳሌ በእኔ እምነት ኢትዮጵያም ተመርጣለች እያምናለሁ። ህዝብ አገር የሚመረጠው
በህዝቡ ምክንያት ነው። በወቅቱ ለምሳሌ የነበሩት ሰዎች እግዚአብሔርን የሚያስደስቱ ሰዎች ስለነበሩ ለምሳሌ በብዙ ተአምር በብዙ አይነት መንገድ እግዚአብሔር ተገልጦላቸው ያላመኑት እስራኤላውያን ቁጭ ብለው ትንሽ ስፓርክ ሲያሳያቸው የሚያምኑ ህዝቦች የነበሩበት ሀገር ነው ይሄ ሀገር እና ከክርስትና ጋር እንደ የተሳሰረ የተገመደ ነገር አለው ብዬ አምናለሁ። የሀገሪቱም ስሪት ወይም ኢትዮጵያ የተሰራችባቸው ፒላሮች ክርስትናን ቤዝ ያደረጉ ናቸው ብዬ አስባለሁ። ለምሳሌ ይሉኝታ መጽሐፍ ቅዱሳዊ ነው። አትዛ መጽሐፍም ላይ የተወሰነ አንስቼው ነበር። ጌታም ሰዎች ምን ይሉኛል ከማለት እና ይሄ ህዝብ ይሉኝታን ዝም ብሎ ራንደምሊ ነው የፈጠረው ብዬ አላስብም። ከክርስትና የተወረሰ አንድ ካልቸር ነው። ክርስትና በባህሉ የአይሁድን የተነሳበት የዛ የአይሁዱ አካባቢ ስለሆነ የእስራኤል አካባቢ ስለሆነ የአይሁድን ባህል ቋንቋ ምናምን ይዞ አይዘምትም። ወደ ሆነ ቦታ ሲሄድ ይመጣና ባህሉን ነው የሚያጠምቀው እና እዚህ ሀገር ያሉንን ባህሎች ነው ወደ ክርስትና ቀድሷቸው የክርስቲያን ያደረጋቸው። ስለዚህ የኢትዮጵያ ክርስትናን ስናየው የኢትዮጵያ መልክ አለው። የአርሜኒያን ክርስትና ስታየው የአርሜኒያ መልክ አለው። ግን የኢትዮጵያ ክርስትና በዛ በያዘው መልክ የጁዊሹንም መጀመሪያውን የአይሁድን እምነት ተቀብሎ ከዛ በኋላ ክርስትናን ተቀብሎ ሁለቱን አዋህዶ አሁን ማንም ሰው ራንደምሊ ብድግ ብሎ ተነስቶ ሊያያቸው የሚችላቸው የአይሁድ መሰዊያ ያለባቸው ምናምን ቦታዎች ኢትዮጵያ ውስጥ ያሉበት ሀገር ነውና እንደዛ አይነቱን ሀገር ከእግዚአብሔር ለይቼ ወይ ከክርስትና ለይቼ ላየው አልችልም። ለኔ ይከብደኛል። ግን ይህን ስል አሁንም ብዙ ሰው ደግሞ እንዳያወዛግብ ቶፒኩ ሴንሲቲቭ ስለሆነ ታዲያ ሌሎች ሃይማኖቶች የሚኖሩበት ሀገር አይደለም ወይ? ሌሎች ሃይማኖቶች እዚህ ሀገር ላይ እኩል መብት የላቸውም ወይ ምናምን ከተባለ ኦብቪየስሊ አላቸው። አሁን ይህን ቀድሜም የተናገርኩበት ሪዝን እሱ ነው። ለእኔ ግን አዛን ኢንዲቪጁዋል እንደ ግለሰብ ኢትዮጵያ ከክርስትና ጋር ጽኑ የሆነ ህብረት ወይም መስተጋብር አላት ብዬ አምናለሁ።